ደጋግመሽ ስትደውይ ያላነሳሁት አንቺን የማወራበት አቅም ስለሌለኝ ነው። አሁን ጭንቅላትሽ ውስጥ ብዙ ነገር እያሰብሽ ነው የሚሆነው። ምን አይነት ደፋር ሰው ቢሆን ነው እኔን የሚያወራኝ? ስራዬን ታውቂዋለሽ። ሁሉንም ነገር እንደምታውቂ አንቺ ራስሽ ነሽ ስለኔ ስትናገሪ ምን ያህል እንደምትጠይኝ አውቅ ነበር። እንደዛም ሆኖ ግን አንቺን ከማፍቀር አላስቆመኝም። አንቺን የምወድሽ ቤሉልና ኑንያትን እጅ ከፍንጅ ይዛቸዋል። መኮንንም ሁለቱም አንድ ላይ ባያቸው ጊዜ በጣም ይናደድና ምን እያደረግሽ ነው ከእሷ ጋር ይላታል። በጣም በንዴት እያዋራት ስለነበረ እሱም ቤሉልን ኧረ ምንም አለባበሷ አታይም እንዴ እያለ ነበረ። አጋጣሚ ግን ይህንን ትንሽ ነገር አልነበረም። እሷም አካብዳና ነገሩን ወደ እሷ እንዲዞር የምትፈልገው ሌሎች ደግሞ ሁሉ ነገር ከወንድሟ ጋር ለማያያዝ ትሞክራለች። አንቺ ምን ታደርጊያለሽ ከወንድሜ ጋር? አሁን ደግሞ አዶኒን አልበቃሽ ብሎች ከሱ ከወንድሜ ተጠመጠምሽ ወይ ትላታለች። ግን መኮንን ምንም ቢሆን በእህቱም እንደዛ ስላየ ደስ ባይለውም እህቱን ስትነካበት ምን ያደርሽ ነው? ዝም አትይም አንቺ ዝም በይ እያለ ኮስተር እያለባትም ነበረ። ይህንን አጋጣሚ በቃ ኑንያት እኔ አሁን ወደ ክፍል ልሂድ ምግብ ካለ ይዘሽልኝ ነ ይላትና ወደ ክፍሉ እንድትመጣ ይነግራትና ደክሞኛል ብሎ ወደ ክፍሉም ይገባል። ቤሉልም ሌሎችም አጋጣሚውን ወንድሟም እንደሄደ ቶሎ ብላ አንቺ ቆይ ግን ከወንድሜ አጠገብ ምን እየሰራሽ እንደሆነ ልትነግሪኝ ትችያለሽ እንዴ ትላታለች። ኑንያትንም ከወንድሟ መኮንን ጋር ለማስጠመጥ ትሞክራለች። ኤሉሽም ቆይ አንቺ ግን ከወንድሜ ጋር ምን እያደረግሽ እንደነበረ ንገሪኝ ትላለች። ግን ኤሉሽም ሁሉም ነገር በዛ ጊዜ ኑንያትም ምን ላድርግ እችላለሁ ከእናቴ ጋር ሄጄ ነው ወንድሜ ከእናቴ ጋር ቤተ ክርስቲያን ሄደን ነበርና እናቴን እዛ ስትቆይ እኛ ወደ ቤት ተመለስን ትላለች። እንደዛ ነው እንዴ ብሎ ወንድሟም ይረዳትና ግን ደግሞ ኤሉሽ በቀላሉ እንደዚህ ዝም ሲል ለወንድሟም ለምን ብላ በጣም ተናዳና ሁሉንም ነገር እንትን ትላለች ማለት ነው። ግን መኮንንም ካሁን በኋላ ከእሱ ጋር ማየት አልፈልግም አንቺን ይላታል ማለት ነው። ከዚህ በኋላ ምንም ነገር እንትን እንድትይ አልፈልግም ብሎ እሷንም እንድታቆም ከእሱ ጋር እንድትርቅ አጠገብ እንዳላይሽ ይላታል። እሷም እሺ ወንድሜ ምንም እኮ የለም እና ደግሞ ታውቃለህ እኔ እኮ ቦታዬም አይደለም እሱ ትለዋለች ለወንድሟ። ከዛም በኋላ ሁለቱም በቃ እሺ ብላው ለቤሉልም ምግብ ለመውሰድ ትመጣና ምግብም ይዛለት ስትገባ ነበረ ክፍሉ ላይም ኑንያትም ወደ ቤሉል ክፍል ምግብ ይዛ ስትገባ እሷም ተቀምጣ አብራው እንድትበላ ያደርጋል። ግን እሷ አይሆንም እኔ አብሬህ እንድበላ ትላለች። አዎ አብረሽኝ ትበያለሽ ይላታል። አይ ኤሉሽ ያለችውን አልሰማህም? ቦታዬም እኮ አይደለም ይሄንን በምትለው ሰዓት አይ እንደዚህ የሚባል ነገር የለም ለምንድነው ራስሽን ዝቅ የምታደርጊው? እሷ ያለችሽን ስለማታውቅ ነው እያለ እያዘነላት እያወራትም ነበረ። አይ አይሆንም ትክክል ናት ብላ እሷም እውነት እንደሆነ ትነግረዋለች። እሱ ግን አይሆንም ቁጭ ብለሽ ይላታል። ከሱ ጋር አይሆንም ደግሞ ወንድሜ ከመጣ ብትነግረዋለች። ወንድሟም እንዳስጠነቀቃት እየነገረችው እሺ በቃ ግን ብሎ አሁን ደግሞ ከሷ ጋር ያለውን ነገር ቀረብ ብሎ ሊያወራት እየሞከረም ነበረ። ግን ደግሞ ኑንያትም ራቅ እያለችው ምንድነው እውነቱን ሊነግራት እንደሚወዳትና እንደሚያፈቅራት ሊነግራት ሲል እሷ ግን ትሸሸዋለች። አቶ ቶማስ ከቤት በመጥፋቱ ቤተሰቡ ሁሉ በጣም ተጨንቆና በሀሳብ ውስጥ ገብቶ ይገኛል። አቶ ቶማስ ተገድሎ መገኘቱና ከናሆም በስተቀር አንድችም ሰው አለማወቁ ሁሉንም ቤተሰቡ በጭንቀት ላይ አሰርኮታል። አሁን ላይ አዶኒ ስለ ኑንያት እና ከቤሉል ጋር አንድ ላይ መሆናቸው ስለተነገረው በሀሳብ እና በውስጡ ጭንቀት ውስጥ ገብቶ ይገኛል። መሲም አሁን ላይ ድብቁ አፍቃሪዋ በፎቶ ስላየችው ተጨንቃና ወይዘሮ ሄለንም በሩን ዘግታባት መውጫ ታፍና ትገኛለች። ውጭ እንኳን ወጥታ እንዳትተነፍሰው ቤቱን በዝግ ሆኖባት በሀሳብ ውስጥ ገብታለች።
ወይዘሮ ሄለን ቶማስ ከጠፋ በኋላ ሰላሟን ታጉስቁልቁል ብላ ትገኛለች። ግን ደግሞ ሁሉንም ነገር ያደረገችውና እሱ ላይም ይሄ ነገር እየተደረገ ያለበት በእሷ ምክንያት መሆኑን ውስጧ የጠረጠረ ይመስላል። አሁን ላይ ቶማስ ከመጥፋቱ በላይ ልጆቹ ተጨንቀውና ቤሉል በተለይ አባዬ የት ሄዷል? ዳድ እንደዚህ ሆኖ እኮ አያውቅም። ከአይኔ ርቆ እንዴት ነው የምቀመጠውን ቁጭ ብዬ እያለ በጭንቀት እያበደ ይገኛል። ወይዘሮ ሄለንም ከዛ በፊት የነበራቸው ትውስታዎች እና ደግሞ ቶማስ አጠገቧ ሲኖር በጣም እና ነፃነት እንደሚሰማትና ሙሉ ሆና እንደምትገኝ ያላንተ እኮ እኔ አይሆንልኝም እያለችም ነበረ። አቶ ቶማስ ግን ከጠፋ ሰነባብተው አሁን ላይ ግን እውነቱን እየደረሱበትና ግን ደግሞ ናሆም ሁሉንም እውነት እንደደረሰበት ለቤተሰቡም ለመናገር ይመጣል። ናሆም ግን ሁሉንም ሊናገር አስቧል። ግን ቤሉልን እያሰበ ለሁሉም ነገር አንቺ ዋጋ መክፈል አለብሽ፣ ግን ደግሞ አሁን ላይ ለቤሉል ማሰብ አለብኝ። እንዴት ካሁን በኋላ ያለ ቶማስ የምትቀጥዩም ህይወት ለራስሽ ምን አይነት እንደምትኖሪ አላውቅልሽም እያለ በውስጡ ናሆምም የሷ ያለውን ጥላቻ እየገለጸ ይገኛል። አሁን ላይ ወይዘሮ ሄለን ከምትታሰብ በላይ ተጎሳቁላ ትገኛለች። ወይዘሮ ሄለን ያለፈችበትንም ህይወት ሁሉንም እያስታወሰች አሁን ላይ የብቸኝነት ቶማስ ካይኗ ስለራቀ ቶሚዬ ታስፈልገኛለህ እኮ ምንድነው የነካህ? ምን ሆንክብኝ? እያለች ትበሳጫጫለች። ግን ደግሞ ከቴድሮስ ጋር ያላት ግንኙነት ይበልጥም ከሱ ጋር ስለተበላሸ አሁን ላይ ጥርጣሬዋ ምን አድርጎት ይሆን ቴድሮስ ብላ በጣም በውስጧ ትጨነቃለች። ናሆምም እቤት ከመጣ በኋላ እውነቱን ሊነግራቸው ለሱ አስቦ ሁሉም ነገር በቃ አሁን መናገር የለብኝም ብሎ ወደ ኤሉሽም መሄድ እንዳለበት ይነግራቸዋል። ኤሉሽ ጋር ከደረሰ በኋላም ኤሉሽ ደስ ይላታል። አጎቴ መጣህልኝ እያለች በደስታም ትቦርቃለች። ግን ደግሞ አሁን መጥቻለሁ፣ ግን አሁን ምነግርሽ ነገር አለ ይላል። እውነቱም ለመናገር ደፍሮ አቅም ቢያጣም መጀመሪያ ግን ከጎንሽ ነኝ ለማለት ይወዳል። ልነግርሽ የምፈልገው ነገር አለ ኤሉሽዬ ይላታል። አጎቴ ምንድን ነው? ሰላም አይደለህም? እሺ ንገረኝ እያለችውም ባለ ጊዜ እውነቱን ይነግራታል። እውነቱን ሊነግራትም ያሰበው ከጎኗ እንደሚሆንና ሁሌም ቢሆን በምትፈልጊኝ ሰዓት ታስፈልገኛለህ ባልሽ ሰዓት ቶሎ ደርስልሻለሁ ይላልና ይቀጥላል። ግን ደግሞ አሁን ግን እሺ ግን ይሄ ብቻ ነው የምትለኝ? እሱማ ከጎኔ እንድትሆን እፈልጋለሁ። ደግሞ የዳድና የማም ጋብቻ በዓላቸው ደርሰዋልና ነገ ነው እና አንተ በዚህ እንድታግዘኝ እፈልጋለሁ ትለዋለች። እሱም ወይኔ በቃ ይሄንን ሀዘንሽማ አላጠፋብሽም እያለ ይህን እኮ ዳዴንን እያስተካከለ ሁለቱም ከሀገር ውጭ ወጥተው ለመዝናናት ነው ያሰቡት መሰለኝ። ስለዚህ የጋብቻ በዓላቸው ውጭ ሆነው የሚያከብሩት ይመስላል። እኔም ሰፕራይዝ ላደርገው እፈልጋለሁና ዳድን ሰፕራይዝ የማደርግበት ከማምም ጋር አንተ ታግዘኛለህ ትለዋለች። በዚህን ጊዜ በጣም ውስጡ ይከፋል። ናሆምም አንቺ እውነቱን አላወቅሽም፣ ይህንን እውነት ስታውቂ ምን ትሆኚ ይሆን? ትሰበሪያለሽ እያለ በውስጡ ካሁን በኋላ ስሚኝ፣ የምትፈልጊው ነገር ሁሌም ከጎንሽ ነኝ ይላታል። ኤሉሽም እሺ በቃ እያለች ግን የሆነ ነገር አለ እንዴ የምትነግረኝ እያለችም በውስጡ ስታጠያይቀውም ነበረ። መሲም ከታገተችበት በሩም ተቆልፎባት ፎቶውንም ካየችው በኋላ ይህንን ዝጋታም የሆነ ሰው ፎቶ እንዴት ሊልክልኝ የቻለ ብላ በሀሳብ ተውጣ ትገኛለች። ሆኖም ግን ፎቶ እራሱ አፍቃሪዋና የምታፈቅረውና ለዚህ ሁሉ አመታት እየወደደችው የኖረችውንም ወንድ መሆኑን ግራ እያጋባትም ቢሆንም አሁን ላይ መሲ ያለችበት ሁኔታ አጣብቂኝ ውስጥ ገብታ ትገኛለች። አቶ መኮንን ግን መኮንንም እህቱን ኑንያት ካሁን በኋላ እሷ አጠገብ እንዳይሽ አልፈልግም ብሎ ለኤሉሽም ይህንን ስላስፈራራቻት ብቻ ሳይሆን ከወንድ አጠገብ መሆን እንደዚህ አንቺ አይመጥንሽም ይላታል። ግን ደግሞ አሁን ላይ ኤሉሽ ግን ሁሉንም ከአዶኒ ጋር ለማያያዝ ትሞክራለች። ሁሉም ነገር ከአዶኒ ጋር አያይዛ እሷም ከቤቱ እንድትወጣ ለማድረግና ኑንያትም ከአዶኒ ጋር እንድትጣላ ታደርጋለች።
መሲህ ሁሉንም አውቃ በቃ አሁንስ ይህንን ነገር አቅደው ነው ያደረጉብኝ ብላ ይህንን እውነት ደብዳቤ ጽፎ ይልክላታል። አይንሽን ለማየት እንኳን አልችልም፣ ግን ሆኖም አሁን አንቺ ይህኔ እኮ ስለ እኔ መጥፎ ነገር እያሰብሽ ሊሆን ይችላል፣ ግን እባክሽን ይህንን ተረጅኝ ብሎ በጽሁፍ ይነግራታል።